የሚጠይቀውን መስዋዕትነት ለመክፈል እኛም ዝግጁዎች ነን። ቅኝ ገዢዎችን በማሳፈር በጀግኖች ኢትዮጵያውያን ተጋድሎ ነፃነቷን ጠብቃ የኖረችውና በባርነት ስር ለቆዩ ሀገራት ፋና ወጊ የሆነችው ውድ ሀገራችን ኢትዮጵያ ዛሬ በሀገር ውስጥ ወራሪ በሆነው ህወሓት ወያኔ መዳፍ እጅ ገብታ በሁሉም ረገድ ከኢኮኖሚ እስከ ሰብአዊ መብት አያያዝ በዓለም የመጨረሻዋ የሰው ልጅ መብት ረገጣ የሚፈጸምባት ተስፋ አልባ ሀገር ተብላ ተመድባ ትገኛለች። ይህችው የቀድሞ ኢትዮጵያ በክብርና በኩራት የአፍሪካ የነጻነት ፋና ወጊ ተብላ የሚነገርላት በዚህ ዘመን በባርነት አረንቋ የኖረች ህዝቧ የነጻነት ያለህና የትውልድ የድረሱልኝ ጥሪ ኤሎዌ ለወጣት ልጆቿ ያቀረበች እየተማጸነች አለች። ይህን ተከትሎ በሁሉም ግንባር ሀገር በቀል ወራሪ ህወሓት ወያኔን ታግሎ ለማስወገድ እየተደረገ ያለው ትብብር የሚያበረታታ ቢሆንም የወያኔን የከፋፍለ ግዛና የአንድ ዘር የበላይነት ርዕዮተ ዓለምን አስወግዶ ነጻነት ከናፈቀው ህዝብ ጎን በመሰለፍ በሀገራችን የሰላም አየር በሁሉም ከተሞች እንዲሰፍን ለሚደረገው እልህ አስጨራሽ ጉዞ የምናደርገው ግዛ በቂ ነው ብለን አናምንም። ትውልዱ ለውጥ አያመጣም በሚል እስካሁን የተደላደለውን ወያኔ ከመንበሩ ፈንቅለው ሊጥሉት ዛሬ ራሳቸውን መስዋዕት ለማድረግ ስማቸው ከመቃብር በላይ ሆኖ በታሪክ ማህደር ኢትዮጵያዊ ገድላቸው እንዲቀለምላቸው ቆርጠው የተነሱት የህዝባዊ ኃይል ታጋዮች የማማ ኢትዮጵያን እንባ በእንባቸው ሊጠርጉ መከራና ስቃይን መርጠው መሰደዳቸውን ሰሞኑን በድጋሚ አስታውቀዋል። ህዝባዊ ኃይሉ ከኢሳት ጋር ባደረገው ቃለ ምልልስ ኢትዮጵያዊነት እንደ ሸቀጥ የተሸጠበት የክፉ ቀን ውርደት ላይ እንገኛለንና ከገባንበት የውርደት አዘቅት የመውጫው ጊዜው አሁን ነው፣ ነገም ሳይሆን ዛሬ ነው። ዛሬ በሀገራችን በወያኔ አምባገነናዊ እብሪት ያልታፈነ ያልተዋረደና ያልተዘረፈ የሀገሪቱ ዜጋ አይገኝም። የወያኔ ሹማምንት በሀብት ላይ ሀብት በድሎት ላይ ድሎት ሲጨምሩ የአብዛኛው ኢትዮጵያዊ ዕጣ ፈንታ ግን መፈናቀል፣ መሰደድ፣ መንገላታት፣ መታሰር፣ መደብደብና መገደል ሆኗል ብለዋል። ታዲያ እኛስ ምን እንጠብቃለን? ሀገራችን ሀገር ሆና ለቀጣዩ ትውልድ ለማስረከብ ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ከማንኛውም ኃይል ጋር ሆኖ የድረሱልኝ ሀገራዊ ወገናዊ ጥሪ ደራሽ በመሆን በዛች ሀገር ለአንዴና ለመጨረሻ ጊዜ ወያኔን በማስወገድ የዲሞክራሲ ስርዓት ግንባታን ለማምጣት አምርሮ በመስራት ፍትህና ነጻነትን ከተቀማው ህዝብ ጋር አብሮ ሊታገል ቃል በመግባት ለጥሪው ምላሽ ይሰጣል። የማንኛውም የፖለቲካ ወይም የሲቪክ ማህበራት እንዲሁም ወጣቱ በተለይም አደገኛ በረሃዎችንና ባህሮችን በማቋረጥ ለመሰደድ ልብ እየከጀለ ያለው የሀገራችን ወጣቶች የመተባበሪያው ጊዜ አሁን ነው። በውርደት እስከ መቼ ማንስ መጥቶ ሊታገልልን ይችላል? ስለዚህ በከንቱ ክቡር ህይወትን ከማጣት ስደትን አቁሞ ዘላለማዊ ክብር ወደሚያስገኝለት የትግል ጥሪ ይቀላቀል ዘንድ ግንቦት 7 ንቅናቄም ጥሪውን ያቀርባል። በእርግጥም ነው ድሎት ሳይሆን የህዝብ ስቃይ ጣርን የሀገር ውርደትን ማየት አላስችላላቸው የህዝባዊ ኃይሉ የቁርጥ ቀን ወጣቶች የጥቁር ደም ጥቁር አፈር የሰራቸው የአበው ልጆች የውርደትን ወላፈን በማይቆምና በሚያቃጥል የትግል ወላፈን ሊመክቱት ሊያስወግዱት ተራራ ጋራ ሸንተረሩን መርጠው ወያኔን በሚገባው ቋንቋ ሊያናግሩትና ሊጋፈጡት ቀናትን እየቆጠሩ ነው። የህዝብ ልጆች የከፈሉትና ወደፊትም የሚከፍሉት ውድ መስዋዕትነት የሌላ አምባገነናዊና ግፈኛ ስርዓት መቋቋሚያ እንዳይሆን ትግሉ የሚጠይቀውን ማንኛውንም ተግባር በተናጠል ይሁን በጋራ በመሆን መስዋዕቱ መክፈል አብሮ መስራት የግድ ነው ሲል ግንቦት 7 ንቅናቄም ባጽንኦ ያምናል። አምባገነኖች መውደቂያቸው ሲደርስ ሁሉም ነገር በቁጥጥራቸው ስር ያለ ለማስመሰል መቅበጥበጣቸው የተለመደ ነው። የወያኔም መቅበጥበጥ ምክንያቱ መሰረቱ የተናደ በመሆኑ ነው። ቢቻለው የተፈጥሮ ቀመርን ሳይቀር በሱ መልካም ፈቃድ የሚከናወን መሆኑን ብናምንለት ደስታው ነበር። ይህ የሁሉም አምባገነኖች የመውደቂያ ወቅት መለያ ባህሪያቸው ነው። ስለዚህ ወያኔ ከስልጣን ሳይባረር አንዳችም በጎ ለውጥ ኢትዮጵያ ውስጥ ማሰብ አይቻልም። ስርዓቱ ከገባበት የምቾት ማጥ ውስጥ በስብሶ ስለተቀመጠ ከቶ ጆሮዎቹ ለሰላማዊ ጥሪ ጩኸት የተደፈኑ ስለሆኑ እያንዳንዷን ደቂቃ ሳንዘናጋ
በንቃት ሁሉንም የተቃዋሚ ኃይላትን በማስተባበር ትግሉን የማቀጣጠያ ሰዓት ላይ ነን። እኛ ግንቦት 7 የፍትህ የነጻነትና የዲሞክራሲ ንቅናቄ ከማንኛውም ኃይል ጋር ሆነን ለድረሱልኝ ሀገራዊ ወገናዊ ጥሪ ደራሽ በመሆን በዛች ሀገር ለአንዴና ለመጨረሻ ጊዜ ወያኔን በማስወገድ የዲሞክራሲ ስርዓት ግንባታን ለማምጣት አምርሮ መስራት ፍትህና ነጻነትን ከተጠማው ህዝብ ጋር መቆም ለመታገል ዝግጁ መሆናችንን ዛሬም እናሳውቃለን።